ክርስቶስ በታላቅ ኃይልና ስልጣን ሞትን ድል አድርጎ ተነስቷል። ሰይጣንን አሰረው፣ አዳምን ነፃ አወጣው። ከዚህ በኋላ ሰላምና ደስታ ሆነ። ይህ የትንሣኤ ሰላምታችን ነው። በያላችሁበት እንደምንሰነበታችሁ እያልሁ ትንሽ በመዘግየቴ ይቅርታ እጠይቃለሁ። በዚህ ክፍል የሳምንቱን የቅዱሳን መታሰቢያ መርሃ ግብር አቀርባለሁ። እስከ ፍጻሜው አብራችሁኝ እንድትቆዩ ግብዣዬ ነው። አምላካችን እግዚአብሔር በመካከላችን ሆኖ ቅዱስ ቃሉን ያስተምረን። የአምላክ እርዳታ የቅዱስ መስቀሉ ኃይል ከሁላችን ጋር ይሁን። የቅዱሳን ሁሉ ረድኤት አይለየን። አስቀድሜ ይህ መልእክት ቅዱሳንን ለሚወድ ሁሉ ይዳረስ ዘንድ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትተባበሩ በእግዚአብሔር ስም ጠይቃችኋለሁ። እንግዲህ በዛሬው መርሃ ግብር የማቀርበው ከሚያዝያ 13 እስከ 18 ባሉት ቀናት ውስጥ በቅድስት ቤተክርስቲያን የሚታሰቡ ቅዱሳንን ይሆናል። እንግዲህ በዚህ ክፍል የሚያዝያ 13 የመጀመሪያው ሰኞ ማለት ነው የሚታሰቡ በዓላት የአባ ሜሊዮስ አርድእት፣ አባ ኢያሱና አባ ዮሴፍ በሰማዕትነት ያረፉበት ነው። እነኚህ አባቶች እንግዲህ በዚሁ በተለይ አባ ሜሊዮስ በዚህ ወር ሚያዝያ 28 የሚታሰብ ሰማዕት የሆነ አባት ነው። እንግዲህ ይህ አባት ኮራሳን በሚባል ተራራ ላይ ባለ ዋሻ ነው ይኖር የነበረው። እዛ ዋሻ ላይ ከነኚህ ሁለት ተማሪዎቹ ጋር ነው ይኖር የነበረው። እነኚህ ሁለቱ ተማሪዎችም አባ ኢያሱና አባ ዮሴፍ የተባሉት ማለት ናቸው። ከነሱ ጋር ለብዙ ዘመናት እየተጋደለ በጾም በጸሎት በሰጊድ ተወስኖ በዚህ ተራራማ ቦታ ይኖር የነበረ አባት ነው። እንዳልኩት ኮራሳን የሚባል ተራራ ላይ እንግዲህ በእነኚህ አባት እግዚአብሔር ብዙ ታምራትን አድርጓል። ከዕለታት አንድ ቀን ይህ አባት በመንገድ ሲሄድ አንድ ሰው ሞቶ የገደልኸው አንተ ነህ እያሉ አንድን ሌላ መነኩሴ ሲያሰቃዩት ደረሰ። ከዛ በኋላ አባ ሜሊዮስ ወደ ጌታችን ጸለየና ወደ ሬሳው ጠጋ ብሎ የገደለህ ይህ መነኩሴ ነውን ወይስ ደግሞ ሌላ ነው? ተናገር ብሎ በጌታዬ በኢየሱስ ክርስቶስ ስም አዝሃለሁ ሲለው አፈፍ ብሎ ተነስቶ ይሄ የሞተ ሰው አይ የገደለኝ እሱ አይደለም ብሎ ተናግሯል። ከዛ በኋላ በዚህ ምክንያት ሟቹም ገንዘቡን ወደ ቤተሰቦቹ እንዲያስመልስለት ጠይቆት ነበረ። እንግዲህ እርሱ አይደለም የገደለኝ፣ እርሱ አይደለም፣ አንድ ቄስ ነው የገደለኝ። ያን ቄስ የገደለኝ በምን ምክንያት ነው? ብዙ ብር አደራ አስጠብቄው ነበረ። ከዛ በኋላ በዚህ ምክንያት ገንዘቡን ለራሱ ለማድረግ ሲል ነው እኔን የገደለኝ ብሎ ስለዚህ ገዳይ ቄስ ተናገረ ማለት ነው። የሞተው ሰው ተነስቶ ከዛም በኋላ ቀጥሎ አንድ ጥያቄ ጠይቆት ነበረ። ይህንን ቅዱስ አባት ምንድነው የጠየቀው ጥያቄ? እባክህ ይሄንን ገንዘብ ይሄ ቄስ ወደ ቤተሰቦች እንዲመልስ አድርግልኝ ብሎ ጠይቆት ነበረ። ነገር ግን አባ ሜሊዮስ እስከ ትንሣኤ ሙታን ድረስ አንቀላፋ ብለው ወደ ሞቱ መልሰውታል ማለት ነው። እንግዲህ ይህንን ተአምር ያደረጉ ጻድቅ አባት ናቸው። እንግዲህ አንድ ቀን ከዕለታት አንድ ቀን ይህንን ደግ አባት ሁለት የንጉሥ ልጆች አገኟቸው። እነዚህ የንጉሥ ልጆች የወጡት ለአደን ነበረ። ሲወጡ በዛ ተራራማ ጫካ ቦታ ላይ ይሄንን አባት አገኙት። ይሄ አባትም ፀጉሩ ረጃጅም የሆነ በስዕሉም ላይ እንደምናየው እንዲሁም ደግሞ የለበሰው ልብስ ጥቁር ልብስ ነው የለበሰው፣ ማቅ ነው የለበሰው። ይህንን አይተው ምንድነህ አንተ መንፈስ ነህ ወይስ ሰው ነህ ምንድነህ ሲሏቸው አይ እኔ ለጌታዬ ለኢየሱስ ክርስቶስ የምሰግድ ወደ እርሱም የምጸልይ ክርስቲያን ነኝ ብሎ ነገራቸው። እነርሱ ደግሞ ለጌታዬ ለኢየሱስ ክርስቶስ የምትለው ምንድን ነው? እኛ የምናመልከው እሳትንና ፀሐይን ነው፣ የፈጠረን አምላክ ብለን የምናመልከው እነሱን ነው።
ስለዚህ ለእነሱ ልትሰግድ ይገባሃል አሉት። አይ እኔ እግዚአብሔርን ነው ማመልክ ብሎ ጸና። ብዙ አሰቃዩት። እሱንም ሁለቱንም ደቀ መዛሙርቱንም ይዘዋቸው ሄዱ። ብዙ ካንገላቷቸው በኋላ በሚያዝያ 13 እነኚህ ሁለቱን የእሱን ደቀ መዛሙርት ገድለዋቸዋል። ሰማዕትነትን በሚያዝያ 13 ተቀብለዋል ማለት ነው። አባ ሜሊዮስ ግን ከ15 ሌሎች ተከታታይ ቀናት በኋላ ብዙ አሰቃይተው ነው ሰማዕትነትን እንዲቀበል ያደረጉት። ወታደሮች፣ እነዚህ የንጉሥ አገልጋዮች በፊት በቀኝና በግራ ሆነው እሳቸው መሀል ላይ አድርገው ፍላጻ እየወረወሩ ሲወጓቸው ነበረ። በዚህ ብዙ ነው ያሰቃዩቸው እና እኒህ አባት ከማረፋቸው በፊት አንድ ቃል ተናግረው ነበረ። እኔ እንዲህ እንደወጋችሁኝ እናንተም እንዲሁ በፍላጻ ትሞታላችሁ ብለው ትንቢት ተናገሩባቸው፣ በእነኝህ ወታደሮች ላይ ማለት ነው። እና ከጥቂት ቀናት በኋላ ለአደን ወደ ዱር ሄዱና እሳቸው አርፈው ሰማዕትነትን ከተቀበሉ በኋላ ማለት ነው። ይህ ማለት ሚያዝያ 28 ከተቀበሉ በኋላ እነኚህ ሰዎች ሄዱ ወደ ዱር እና የዱር አህያ አዩ። ሁለቱም አነጣጥረው ፍላጻቸውን ወደዛ ወረወሩ። ፍላጻው ግን ተመልሶ እነሱ የወረወሩት ፍላጻ ተመልሶ በራሳቸው ገብቶ አጠፋቸው ማለት ነው። ይህን የእሳቸውም ትንቢት በዚህ መንገድ ተፈጸመ። እነኚህ ቅዱሳን እንግዲህ ራሳቸውን አሳልፈው ለእግዚአብሔር የሰጡ ናቸው። በቅድስና ኖረዋል። በመጨረሻም እግዚአብሔር ሊወስዳቸው ሲያስብ የሰማዕትነትን ድል ሰጣቸው። እንግዲህ ቢኖሩም ለእግዚአብሔር ነው፣ ቢያልፉም ለእርሱ ነው እና እግዚአብሔር እንደፈቀደ በፈቀደበት መንገድ ሰማዕትነትን በዚህ መንገድ አድሏቸዋል ማለት ነው። ሁሉም ወደሚወዱት እግዚአብሔር በመታመን ሄደዋል። በዚህ መንገድ እንግዲህ አምላካችን እግዚአብሔር የቅዱሳኑን በረከት ለሁላችንም ለምንሰማው ያድለን። ሌላው ሚያዝያ 14 ማክሰኞ የሚታሰብ በዓል 15ኛው የእስክንድርያ ሊቀ ጳጳሳት አባ መክሲሞስ ያረፈበት ነው። ይህ አባት መንፈሳዊና የእግዚአብሔርን ሕግ የሚፈራ ጻድቅ አባት ነበረ። ወላጆቹ በሕፃንነቱ ዓለማዊ እውቀትን አስተምረውታል። በዘመኑ ዓለማዊ እውቀት ተብሎ የሚታሰበው የዮናናውያን ፍልስፍና ነበረ። ይህንንም ለመማር አስቀድሞ የዮናናውያን ቋንቋ ማወቅ ይጠይቅ ነበር። ቋንቋውንም ፍልስፍናውንም አስተምረውታል። እንዲሁ በልጅነቱ ቀጥሎ ደግሞ የቤተ ክርስቲያን ትምህርት መንፈሳዊ ትምህርትም ተምሯል። የቤተ ክርስቲያን ስርዓትንም ጠንቅቆ ተምሯል። በሕፃንነቱ ትምህርቱን ሲጨርስ ይህ አባት በእስክንድሪያ ዲቁናን ተሹሟል። ከዛ በኋላ ደግሞ ቀጥሎ በዘመኑ ከነበረው ሊቀ ጳጳስ አቡነ ዲዮናስዮስ ይባላል፣ ከእርሱ እጅ ቅስናን ተሾመ። በተሾመበት ሁሉ ተጠምዶ የሚያገለግል ጻድቅ አባት ነበረ። አባ ዲዮናስዮስ ሲያርፍ ኤጲስቆጶሳትና ካህናት ማህበሩም ሁሉ ይህንን ሰው በምግባሩም በሃይማኖቱም በሁሉም የተረጋገጠለት ሰው ስለነበረ ሁሉም መረጡት። እንግዲህ በዘመኑም ጳውሎስ ሳምሳጤ የሚባል አንድ ካህሪ መናፍቅ የተወገዘበት ዘመን ነበረ። በዛ ዘመን አቡነ ዲዮናስዮስ ሄደው ነበረ ጳውሎስ ሳምሳጤን ከሚያወግዘው ጉባኤ አብረው ለመሳተፍ። እንግዲህ እሳቸው ጉባኤው ላይ ገና ሳይመለሱ እዛው እንዳሉ ነው ያረፉት። ይህ አባት እንግዲህ በወቅቱ ጳውሎስ ሳምሳጤ የተወገዘበትን መልእክት የያዘ ደብዳቤና የተወገዙት ሰዎችም ከጳውሎስ ሳምሳጤ ጋር እነማን እንደሆኑ የሚገልጸው መልእክት ደርሶት ለሕዝቡ ሁሉ በየአደባባዩ በየቅድስት ቤተክርስቲያኑ ሁሉ በየአጥቢያ ቤተክርስቲያናት እንዲነበብ አድርጓል። እንግዲህ ከዛ በኋላ እነርሱን የተወገዙትንም ሰዎች መልእክቱንም ካስተዋወቀ በኋላ ይህንኑም በየሀገራቱ እየሄደ እየጻፈ መልእክቱን እንዲደርስም አድርጓል። እነኚህ ሰዎችም ደግሞ በትምህርታቸው ቤተክርስቲያን እንዳያጠፉ ጸሎት እንዲያዝ በዛው ሀገርም ከዛ ሀገር ውጭም ባሉ ቦታዎች ላይ መልእክቱ በተለያየ መንገድ እንዲዳረስ
አድርጓል። ከዚህ በተጨማሪም ደግሞ ይሄ የመናፍቃን ትምህርት ወደ ህዝቡ ዘንድ ሰርጾ እንዳይገባ ትምህርት የሚያስተምሩ ድርሳናትን፣ ተግሳጻትን እየጻፈ ለህዝቡ በቀላል መንገድ እንዲነበብ እንዲደርስ ጥረት የሚያደርግ የነበረ ጻድቅ አባት ነው። በዘመኑ በእርሱ ዘመን ሌሎቹ መናፍቃን ተነስተው ነበር። በተለይ በዋናነት የሚታወቀው ማኒ የሚባል ነው። ይሄ ማኒ የሚባለው ሰው ራሱን የእውነት መንፈስ ጰራቅሊጦስ ነኝ ብሎ የሚናገር ሰው የነበረ ነው። በዚህ ምክንያት በጣም ክፉ ስህተትን የሳተ ሰው ነው። በዘመኑ እንግዲህ እኒህ አባት በጸሎታቸውም በትምህርታቸውም የጠነከሩ ነበሩና በሶሪያ ሀገር ኤጲስቆጶስ የነበረ አንድ አባት አርኬላዎስ የሚባል ከእርሱ ጋር ክርክር ገጥሞ ሂዶ ከዛ ስህተቱን እነኚህ አባት አቡነ አርኬላዎስ ገልጠውበት በዚህም ተሸንፎ ቀጥሎ ወደ ፋርስ ሀገር ነበር የሄደው። እዛ ሄዶ ደግሞ ሌላ ቅሰጣ ጀመረ። እኔ ነብይ ነኝ የሚል የፋርሱ ንጉሥ ይህን ከሰማ በኋላ የሚከተሉት ደግሞ ወደ 200 የሚሆኑ ተከታዮች ነበሩበት። እርሱንም ተከታዮቹ 200 ተከታዮቹንም በአሰቃቂ ሁኔታ አጥፍቷቸዋል ማለት ነው የፋርሱ ንጉሥ። እንግዲህ ይህ አባት አቡነ መክሲሞስ መንጋቸውን ህዝቡን በመልካም ሁኔታ ከመናፍቃን እየጠበቁ ድርሳናትና ተግሳጻትን እየጻፉ በማርቆስ መንበር ላይ 16 ዓመት ኖረው በሰላም አርፈዋል ማለት ነው። እንግዲህ ከዚህ ቅዱስ አባት የምንማረው መናፍቃን ቤተክርስቲያንን በኑፋቂያቸው እንዲህ ባስቸገሩ ወቅት ህዝቡ ሁሉ እንዲጸልይ ማድረግ ከአባቶች የሚጠበቅ ምግባር እንደሆነ ይህ አባት ያስተምረናል። ሌላው ኑፋቂያቸውን አንጥረው በመለየት ከቤተ ክርስቲያን አስተምህሮ ጋር ያለውን ተቃርኖ ለህዝብ በተገቢ ሁኔታ በፍጥነት ማድረስ እንደሚገባም ከዚህ አባት እንማራለን። በዚህ የመናፍቃንን ትምህርት በቅድስት ቤተ ክርስቲያን መድረክ የሚሰብኩ አባት የሚባሉ ጳጳስ የሚባሉ ሰዎች ሁሉ በበዙበት ዘመን እንዲህ አይነት አባቶች ያስተማሩትን ትምህርት ወደኋላ መለስ ብሎ መቃኘት ተገቢ ነው። እንግዲህ ከእኒህ አይነት ጥንቁቅ የሆኑ አባቶች ብዙ ነው የምንማረው ትምህርት ያለው። ምዕመኑ የሚመራው ካገኘ በጸሎት ራሱን ከስሁት ትምህርት በመጠበቅ በዚህ ይህንን በመስራት የሚተባበረው ብዙ ነገር እንዳለ ነው የምንረዳው። ሊቃውንቱም ደግሞ ስህተቱን በመለየት ድርሳናትን፣ ተግሳጻትን በተደራጀ መልኩ በማድረስ ትልቅ አበርክቶ ያደርጋሉ ተብሎ ይታሰባል። በእርግጥ ይህንም ማድረግ ከዚህም በላይ ይጠበቃል ተብሎ ይታሰባል። አሁንም ቅድስት ቤተክርስቲያን ላለችበት ፈተና ማለት ነው። ምክንያቱም በቅድስት ቤተክርስቲያን ውስጥ በውስጧም ገብተው በውጭም ሆነው በተቀናጀ መልኩ አስተምህሮዋን እውነተኝነቷን ሊቃወም የሚችል አካሄድን በተሰናሰለ መልኩ እየተሄደ ስለሆነ ይህን አይነት አካሄድ ለመቃወም እንደኛ አይነት ቅዱሳን አባቶች በመንበረ ጵጵስናቸው ላይ ቁጭ ብለው ብዙ የሰሩት ስራ ነበርና ከዛ ትምህርት ወስዶ ዛሬም መደበኛ በሆነው የቤተ ክርስቲያን አደረጃጀት በኩል ብዙ ሊሰራ እንደሚችል ትምህርት የምንወስድባቸው ናቸው ማለት ነው። አምላካችን እግዚአብሔር በእነኚህ ቅዱስ አባት ጸሎት ይማረን። ቀጣዩ ሚያዝያ 15 ረቡዕ ማለት ነው የመጥምቀ መለኮት ቅዱስ ዮሐንስ ራስ 15 ዓመታትን ተዟዙራ ካስተማረች በኋላ ያረፈችበት በዓል ይታሰባል። በመጀመሪያ እንግዲህ በዚህች ቀን የመጥምቀ መለኮት ቅዱስ ዮሐንስ ራስ ያረፈችበት ነው። ቅዱስ ዮሐንስ እንደምናስታውሰው በመጽሐፍ ቅዱስም ታሪኩ ተጠቅሶ ይገኛል። አንገቱን በሄሮድስ በሰይፍ እንዲቆረጥ ታዞ የተቆረጠ ቅዱስ ነው። እንግዲህ ይሄ የሆነበት ምክንያት ሄሮድስ የወንድሙን ሚስት ሄሮዲያዳን በማግባቱ ይሄም ቅዱስ መጥምቀ መለኮት ቅዱስ ዮሐንስ የእግዚአብሔር ሕግ ተጣሰ፣ ምንድን ነው እየተሰራ ያለው በሚል በመቃወሙ ምክንያት
ሄሮድስም የወንድሙ ሚስት የነበረችው ሄሮዲያዳም የእሱ ሚስት የሆነችው በዚህ ወቅት ማለት ነው። ሁለቱም በመቃወማቸው ያው እውነት ሲነገር ዓለም አትወድምና እውነቱን በመናገሩ ምክንያት ይሄን ለምን እኛን ደፍረህ ነገስታቱ እንዴት ትናገራለህ በሚል ነበረ እስር ቤት የጣሉት። ይሄም አልበቃቸውም። እንግዲህ ደግሞ አንገቱን እስከሚቆረጥበት ድረስ የሚደርስም እርምጃ ወስደውበታል ማለት ነው በዚህ ቅዱስ ላይ። ይሄ እንዴት ተከሰተ የሚለውም በአጭሩ ለማየት ያህል በመጽሐፍ ቅዱስ የተጻፈ ነው ታሪኩ። ሄሮድስ ልደቱን እያከበረ ነበረ። ልደቱን ባከበረበት በዓል ላይ የሄሮዲያዳ የወንድሙ ሚስት ልጅ ማለት ነው ወይም ደግሞ የወንድሙ ልጅ እሱ አጎቷ ነው እንግዲህ ዘፈነችና አስደሰተችው በጣም። በዚህ ጊዜ አልገባላት በህዝቡም በሹማምንቱም ፊት እንደው የመንግስቴን ሲሶም እንኳን ቢሆን ብትለምኝኝ እሰጥሻለሁ፣ ምን ላድርግልሽ የሚል ቃልን ገባላት። በዚህ ሰዓት እናቷን አማከረቻት። የዮሐንስን አንገቱን ቆርጠህ በወጭት አድርገህ ስጠኝ በዩ ብላ ተናገረች። ሄሮዲያዳ እንግዲህ እውነቱን እየተናገረ ልቧን አድምቶት ስለነበረ ቅዱስ ዮሐንስ እግዚአብሔር ፍትህ ይከበር ሕግ ተጣሰ ስላለ ተናዳ ነበርና ለእሷ የሚያረካ ታላቅ ስጦታ በምድር ላይ ካለ ሀብትና ንብረት ከማንኛውም ነገር ሁሉ ለእርሷ ትልቅ ስጦታ ነው ብላ የወሰደችው የቅዱስ ዮሐንስን አንገቱን ማስቆረጥ ነበር። ይህንም ለልጇ ነገረቻት። ልጇም ሄዳ ነገረችው። እርሱም ደግሞ ስለገባው ቃል በሕዝብ ሁሉ ፊት እንግዲህ መፈጸም አለብኝ ብሎ ወሰነ። በዚህ ምክንያት ጭፍሮቹን ወታደሮቹን ላከ ወደ እስር ቤት። እግዚአብሔር አምላክ በመንፈስ ቅዱስ ኃይል ለቅዱስ ዮሐንስ እግዚአብሔር ገልጦለት ይሄንኑ ተረድቶ ጠበቀ እና ምን ይላል? እንደውም አንገቱን ወደ መስኮቱ ጠጋ አድርጎ አውጥቶላቸው ነው የቆየው። እነሱ ሲደርሱ አንገቱን አመቻችቶ ለእርድ ነበር ያቆያቸውን ለመቁረጥ። እንደደረሱ በሰይፍ ቆርጠው አንገቱን ይዘው ሄዱ ማለት ነው። እንግዲህ ይህም የሆነው እንደተናገርኩት በሄሮድስ ልደት ዕለት ነበረ። ከዛ በኋላ ያንን የቅዱስ ዮሐንስን ራስ በወጭት አድርገው ለሄሮዲያዳ ልጅ ሰጧት። እርሷም ተቀብላ አየችው። በዛ ሰዓትም ቅዱስ ዮሐንስ አንገቱ ተቆርጦም ከመገሰጽ አላቆምም። የእግዚአብሔር ሕግ ተጥሷል፣ ፍትህ ተጓድሏል፣ የወንድምህ ሚስት ልታገባ አይገባም እያለ እየተናገረው ነበረ። እርሷም የሄሮዲያዳ ልጅም ባየችው ጊዜ ዓይኑ እየተቆለጨለጨ ድምፅ እያወጣ እየተናገረ ነበር እና ዓይንህን በወስፌ ነበር ማውጣት ብላ ፎክራ ጉዳት ልታደርስ በሞከረች ጊዜ ሰውነቷ ደርቆ ቀረ ይላል እና በዚህ ሰዓት የቅዱስ ዮሐንስ ራስ ወደ ክንፍ አውጥታ በረረች። በዛም ውስጥ እየገሰጸቻቸው ጣራውን ሰንጥቃ ወጥታ ሄደች ማለት ነው። በሚገርም ሁኔታ በዛ ወቅት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ደቀ መዛሙርቱን እያስተማረ ነበረ እና ይሄንን እያደረገ በነበረበት ቦታ ነው የቅዱስ ዮሐንስ ራስ በቀጥታ እየበረረች ሄዳ ጌታችን ዘንድ ሄደችው ማለት ነው። ጌታችን ጋር በሄደች ጊዜ ማምላክ ይሄንን ስታይ አልቻለችም። በጣም አዝናለች፣ አልቅሳለች። የአክስቷ ልጅ ነው ቅድስት ኤልሳቤጥ አክስቷ ናት። ገና ተጸንሶ በነበረበት ጊዜ ቅዱስ ዮሐንስ ይህንንም ቅዱስ ገብርኤል በነገራት ጊዜ ለማምላክ ሄዳ ጎብኝታታለች። 3 ወርም አብራ ተቀምጣ ነበረ እና ሁኔታውንም ከሕፃንነቱ ጀምሮ የነበረውን በጽንስ ውስጥ ሆኖ ገና በማህፀን ውስጥ ሆኖ በደስታ ጽንሱ ዘለለ ብላ ቅድስት ኤልሳቤጥ የተናገረችለት ነው። እንግዲህ ቅዱስ ዮሐንስ እማምላክን እርሱ በዚህ መንገድ ያውቃታል። እሷም ደግሞ በዚህ መንገድ ከልጅን ገና ከጽንስ ውስጥ ሆኖ በማህፀን ውስጥ ሆኖ ታውቀዋለች እማምላክና አዘነች፣ አለቀሰች። በኋላም ደግሞ በዱር በገደል ብቻውን ያለ እናት ያለ አባት ለብዙ ዘመናት እየተንገላታ ያደገ መሆኑን ታውቃለች።
እንግዲህ አባቱ ዘካርያስም ሄሮድስ ባስገደላቸው ጊዜ ሕፃናትን ሁሉ ሕፃኑ እንዲያመጣ በጠየቁት ጊዜ መከራ አድርሰውበት ነው በመሰዊያው ፊት ነው እሱንም እንዲሁ የገደሉትና እናቱም ጥቂት ዘመናት ነው አብራው ቆይታ ቅድስት ኤልሳቤጥ ያረፈችው በዛው እንዳለ። ይህን ሁሉ መከራ ስታስብ እማምላክም የመጨረሻውን ጊዜ ደግሞ በዚህ ሁኔታ አንገቱ ተቆርጣ ከጌታችን እጅ ላይ ስታያት የቅዱስ ዮሐንስን አንገት ራስ አለቀሰች። ጌታችንም እናቱንም አምላክን አጽናናት። ስለ ቅዱስ ዮሐንስ ሰማያዊ ጸጋው ስለ ሰማያዊ ቤቱም ነገራት። በዚያውም ደግሞ ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ የሚደርስበትን መከራ በአጠቃላይ ያለውን ነገር ነገራት። እንግዲህ ይህንን ገና ከ40 ቀኑ ጀምሮ ነው ማምላክ የምታውቀው። አረጋዊ ስምዖን በነገራት ጊዜ በነፍስሽ ሰይፍ ያልፋል ብሏታል። ስለ ሕማማቱ ጌታችን የሚደርሰው ነገር ምን እንደሚያደርስባት ያኔም ነግሯታል እና ጌታችንም ይህንኑ ነግሯታል በዚህ ወቅት ማለት ነው። በዛ ወቅት ጌታችን ለቅዱስ ዮሐንስ ራስ ስልጣንን ሰጥቷታል። 15 ዓመት እንድታስተምር እየተመላለሰች ክንፍ ሰጥቶ እንድትበር አድርጎ ይሄንኑ ጸጋ ሰጥቷታል ማለት ነው። ይሄንኑ እያደረገች የቅዱስ ዮሐንስ ራስ ከቦታ ቦታ እየተዘዋወረች ኖራለች ማለት ነው እና እድሜዋም ሲደርስ ከነቢዩ ኤልሳዕ ጽም ጋራ እንድታርፍ ነው ትእዛዝ የሰጠው። በወቅቱ የተሰየፈው የተቆረጠውን ሌላው ቀሪውን ስጋውን ግን ሐዋርያቱ ከኤልሳዕ መቃብር ጋር እንዲያሳርፉ አዘዘ። እንደዚሁም አደረጉ ማለት ነው። በዚህም ሁኔታ ጌታችን የቅዱስ ዮሐንስን ራስ ስሞ አሰናበታት። ከዛ ይቺ ራሱ 15 ዓመት ከሰበከች በኋላ በጥቅምት 30 ቀን በአረቢያ ሀገር እየሰበከች ታይታለች። ያዩዋትም ነጋዴዎች ነበሩና ሊይዟት ብዙ ደክመው ነበር። በኋላ ከሰማይ ጊዜዋ አልደረሰም ገና ነው የሚል ድምፅ ስለሰሙ በዚሁ ትተዋታል ማለት ነው። በኋላ ደግሞ እንደገና በሚያዝያ 15 ቀን በአረቢያ ሀገር በዛው ባለችበት አረፈችና ቅዱሳን መላእክት ወስደው ከሌላ አካሉ ካለበት ከኤልሳዕ መቃብር ጋር አብረው ቀበሯት፣ አሳረፏት ማለት ነው። ያሳረፏትም እንግዲህ እንዳልኩት ሚያዝያ 15 ቀን ነው። በኋላ ዘመን ብዙ ጊዜ ከቆየ በኋላ ሚያዝያ 30 ቀን በሁለት ሰዎች አማካይነት እንዲሁ የቅዱስ ዮሐንስ ራሱ በዛ ቦታ ተገኝቷል። እነኚህ ሁለት ሰዎች ወደ ኢየሩሳሌም ለስግደት ነበር ለጸሎት ለስግደት ነበር የሄዱት እና እዛ በሄዱ ጊዜ እነኚህ ሰዎች ተኝተው በነበረበት ለአንደኛው ቅዱስ ዮሐንስ በራእይ ተገልጦ ነገረው። እዚህ ቦታ አንገቴ አለ ብሎ ምስጢሩን ነገረው። ሲሄድ እውነትም አገኛት። ራሱን በእንስራ ውስጥ አድርገው ቅዱሳን መላእክት በዛ ቦታ አሳርፈዋት እንደነበር ያሳረፉበትንም ቦታ አገኛት ማለት ነው። ከዛ በኋላ ቀረብ ባላት ጊዜ እጅግ ጣፋጭ የሆነ ሽታም ነበራት። ወሰዳት። ቤቱ ወስዶ ሽቱ እየቀባ ዕጣን እያጠነ መብራት እያበራ በቤቱ ውስጥ ለብዙ ዘመናት አባት አኖራት። በመጨረሻም ይህንኑ ምስጢር ሊያርፍ ሲል ለእህቱ ነግሯት፣ እህቱ ደግሞ እንደዚሁ እያገለገለች በቤቷ ውስጥ አኖረቻት። እንዲህ እያለ ሲወርድ ሲዋረድ መጨረሻ ላይ ደግሞ ለአንድ መናፍቅ አርዮሳዊ ሰው ደረሰችው። ይህ ሰው ሲሞት ለህምዳው ኤጲስቆጶስ አባ አንያኖስ ይባላል። ለእርሱ በራእይ ቅዱስ ዮሐንስ ራሱ ተገልጦ እዚህ ቦታ ላይ ራሴ አለና አውጣ ብሎ በነገረው መሰረት ይህንኑ በግንቦት 30 ቀን አግኝቷታል ማለት ነው ይህ አባት። ከዛ በኋላ እንግዲህ በሰኔ 2 ቀን በእግዚአብሔር ታምር ለብዙ ዓመታት በቤታቸው የኖረው የነቢዩ ኤልሳዕና የመጥምቀ መለኮት አጽማቸው ፈለሰና ወደ እስክንድርያ ሀገር ሄደ ማለት ነው። እንግዲህ ይህ አባት የመጥምቁ ዮሐንስንም የነቢዩ ኤልሳዕንም
እንግዲህ አጽማቸውን ነበር በቤቱ አሳርፎ የነበረ። እቺ ክንፍ አውጥታ የበረረችውን ራሱንም ነበረ እዛ አሳርፎ የነበረው። ከዛ በኋላ በእግዚአብሔር ፈቃድ ነው ወደ እስክንድሪያ ሄደው። ያኔ በወቅቱ በእስክንድሪያ መንበረ ማርቆስ ላይ የነበረው ቅዱስ አትናቴዎስ ነው። ቅዱስ አትናቴዎስ ሕዝቡን ሰብስቦ በክብር ወጥቶ ተቀብሏቸዋል። የቅዱሳን አጽም እንዲሁም ደግሞ የመጡትን ሁሉ ንዋያተ ቅድሳት ተቀብሏል በክብር። በዛም ቦታ ቤተ ክርስቲያን ሰርቶ በዓል አድርጎ ለዘመናት አኑሯቸዋል። ብዙ ከቆየ በኋላ የግብፅ ንጉሥ ኤጲስቆጶሱን አባ ሚካኤልን አስሮት ነበረ። ከዚህ በፊት ታሪኩን ተነጋግረናል። ብዙ ስቃይም አድርሷል በክርስቲያኖች ላይ። ይሄን ባደረገ ጊዜ የኢትዮጵያው ንጉሥ አዝኖ በወቅቱ ሊያደርግ የሚችለው የአባይን ወንዝ አቅጣጫ ማሳት ነበረና ከሱዳን ላይ ሆኖ አቅጣጫውን ወደ ሌላ በመቀየሩ ምክንያት በዚህ ጊዜ በግብፅ ውስጥ ታላቅ የሆነ መናወጽ ሆነ። ንጉሱም አዘነ። የግብፅ ንጉስም ወደ ኢትዮጵያው ንጉስ እባክህ የጠየቅከውን ሁሉ አደርጋለሁ፣ ይኸው አባቶችንም ፈትቻለሁ፣ ክርስቲያኖቹንም አላሰቃይም ብሎ ቃል በመግባቱ ይህንኑ ለቆለታል። ከዛ በኋላ ግን አንድ ነገር ግን እንዲያደርጉ አፄ ዳዊት የኢትዮጵያው ንጉስ ጥያቄ አቅርቦ ነበረ። ይሄ ምንድን ነው? እነርሱ በእርግጥ ስጦታ አድርገው የሰጡት በወቅቱ ለንጉሱ የወርቅና ሌሎች ውድ የሆኑ ስጦታዎችን ነበር። እርሱ ግን አይ እኔ እንዲህ አይነት ስጦታ አልፈልግም ብሎ ያንን የወርቅ ስጦታና የገንዘብ ስጦታ ውድ የሆኑ ነገር ስጦታዎችን አልተቀበለም። ምክንያቱም ሲያስቀምጥም እኛ የዳነው በገንዘብና በወርቅ ሳይሆን በጌታችን መስቀል ነውና እርሱን ስጡኝ በማለት መልእክት ላከ ማለት ነው። የጌታችን መስቀልም በወቅቱ በእስክንድሪያ ስለነበረ ማለት ነው። እና የቅዱሳን አጽም ሁሉ የእነኛ አጽሞች ሁሉ እዛ ነበሩ። ከዛ በኋላ ንጉሱንም ለማስደሰት ከቅዱስ መስቀሉ ጋር የቅዱሳንን አጽም ሁሉ ላኩላቸው ማለት ነው። እንግዲህ ታሪኩ በተመለከተ በሰፊው በመጽሐፈ ጤፉት ላይ ተቀምጧል። እንዴት እንደመጣ ቅዱስ መስቀሉ፣ ከሱ ጋር የመጡ ንዋያተ ቅድሳትና የቅዱሳን አጽሞች የነማን ናቸው የታረፉ የሚለው ሁሉ እያንዳንዱ ነገር ታሪኩ ተመዝግቦ ተቀምጧል ማለት ነው። እንግዲህ መስቀለኛ በሆነ ቦታ ላይ መስቀሌን አስቀምጥ ብሎ በሰጠው አምላካዊ ትእዛዝ መሰረት በግሸን ደብረ ከርቤ መስቀሉ ተቀምጧል። ቅዱስ መስቀሉ ጌታችን የተሰቀለበት። ከዚህ ባለፈም ደግሞ የቅዱሳን አጽም ሁሉ በዛው ቦታ አርፏል። እንግዲህ በጣም ኢትዮጵያ ቅድስት ሀገር የምትባለው ዝም ብላ አይደለም። በዓለም ላይ ካሉ ሀገሮች ሁሉ በዚህ መንገድ የጌታችን መስቀል ብቸኛ የሚገኝባት ሀገር ሆና በዚህ ሁኔታ ትገኛለች። ታሪክን መዝግባ የታሪክ እንግዲህ መዛግብት ሁሉ የሚገኙባት ቅድስት ቤተክርስቲያን ናት። የጌታችንን መስቀል የሌሎችንን ቅዱሳን አጽም እንግዲህ የቅዱስ ዮሐንስ አካሉ ይችም 15 ዓመት እየበረረች ስታስተምር የነበረች ጌታችን ኃይልን የሰጣት ጸጋን የሰጣት አንገቱም በኢትዮጵያ ውስጥ መጥታ በዚህ ሁኔታ ትገኛለች ማለት ነው። እንግዲህ እግዚአብሔር አምላካችን የዚህ ሁሉ በረከት ተሳታፊዎች ስላደረገን ስሙ የተመሰገነ ይሁን። ከዚህ የምንማረው ብዙ ትምህርት አለ። በእውነቱ በተለይ ኢትዮጵያውያን ነገስታት በደምሳሳው በተለይ በቅርብ ዓመታት ክፎች በደለኞች እንደነበሩ፣ ጨቋኝ እንደነበሩ የሚነገረው ትርክት ይሄ በትክክል የሚገልጥ አለመሆኑን የሚያሳዩ ናቸው። ጥፋት ያጠፉ ይኖሩ ይሆናል። ነገር ግን በእውነት ከታየ እንደኛ አይነት ቅዱሳን ምድራዊ የሆነን ነገር ሳይሆን ለሰማያዊው ለእግዚአብሔር ጸጋ የሚጋደሉ ገንዘብ፣ ቀሪ ነገር፣ ይሄ ወርቅ፣ ስጦታ እንዲህ አይነት ነገሮች ሳይሆን ሰማያዊው የእግዚአብሔር መንግስት ለራሳቸውም ለሕዝባቸውም ያስቡ የነበሩ እንደነበር በዚህ ምክንያት አሁን ዛሬ የምናያቸውን ቅርሶች ጥለውልን ያለፉ መሆኑን ሃይማኖታችንን ጨምረው በዚህ መንገድ
ትተውልን ያለፉት እንዲሁ በከንቱ አለመሆኑን ከአፄ ዳዊት እንማራለን። እንግዲህ በተለይ ደግሞ ከቅዱስ ዮሐንስ የምንማረው የአምላክን ሕግ ሰው ሲጥስ ዝም ብሎ ማየት እንደማይገባ ነው። ቅዱስ ዮሐንስ ይሄ ሁሉ መከራ የደረሰበት የአምላክ ሕግ ለምን ይጣሳል ብሎ በመቃወሙ ነው። ዛሬም አንድም ሁለትም ሰው ሲበደል፣ የእግዚአብሔር ሕግ ሲጣስ፣ ፍርድ ሲጓደል ዝም ማለት እንደማይገባ ከዚህ ቅዱስ እንማራለን። እንዲሁም የሚያደርጉ ነበሩ። ነገስታቱ ኢትዮጵያ ነገስታት ሲያጠፉ ይህን የሚገስጹ የነበሩ ቅዱሳን አባቶች ነበሩን። ዛሬም ይህንኑ ጥፋት ሲታይ ይህን የሚያደርጉ በእውነቱ ይጠበቃሉ ማለት ነው። በተለይ ከመጽሐፍ ቅዱስም ከቅዱሳን ታሪክም እንደምንረዳው በዚህ መንገድ ጥፋቶች በተከሰቱበት ጊዜ እንደ ቅዱስ ዮሐንስ ሰማዕት አይነት ሰዎች ለእግዚአብሔር ሕግ በመቅናት ሰማዕትነትን በፍቅርና በክብር የተቀበሉ መሆኑን በዚህ ሁኔታ እንማራለን ማለት ነው። እንግዲህ የቅዱስ ዮሐንስ፣ የነቢዩ ኤልሳ፣ የሌሎችም ቅዱሳን ሁሉ የጸሎታቸው በረከት ይደርብን። አምላካችን እግዚአብሔርም በእነሱ ጸሎት ሁላችንንም ይባርከን። ሁለተኛው ቅዱስ ጊዮርጊስን በሰማዕትነት ያልፍ ዘንድ ያሰቃየው የጨካኙ የፋርስ ንጉሥ የንጉሱ ሚስት ለእስክንድርያ ትባላለች። ሰማዕት የሆነችበትም ቀን በዚሁ በሚያዝያ 15 ነው የሚታሰበው። ንጉሱ ዱዲያኖስ ቅዱስ ጊዮርጊስን እጅግ ብዙ አሰቃይቶት ነበረ። ከማሰቃየትም አልፎ ከአንድም 3 ጊዜ ገድሎት ነበረ። ሲገድለው ደግሞ እግዚአብሔር አምላካችን እያስነሳው አቆይቶታል። ከዚህ በኋላ 3 ጊዜ ሞቶ ከተነሳ በኋላ ንጉሱ ሰማዕቱን ማሰቃየቱን አላቆመም ነበረ። እግዚአብሔር የንጉሱ ሚስት ሊያድን ሲፈልግ፣ ለእስክንድርያ ሊያድን ሲፈልግ በቅዱስ ጊዮርጊስ አንድ ሐሳብ አፈለገ። ይህም ሐሳብ ምንድን ነው? ለንጉሱ መልካም ነው በል እንግዲህ ለአጵሎን ለጣዖቱ ማለት ነው ለዱዲያኖስ ጣዖት እሰግድለታለሁ፣ ህዝቡን በቃ አካባቢ ያለውን ሁሉ ሰብስብ እና በዛ ሰዓት እኔ እንድሰግድ ትጠይቀኛለህ አለው ማለት ነው። እርሱም እሺ ብሎ ተስማምቶ በዛን ዕለት ከመደሰቱ የተነሳ ወደ ንግስቲቱ እልፍኝ ገብቶ በዛ እንዲያድር ፈቀደለት። ወታደሮቹም ወደዛ አስገቡት። ከዛ በኋላ ሌሊቱን ሙሉ ተግቶ ሲጸልይ ሲሰግድ እንደ ሁል ጊዜው አደረ። ቅዱስ ጊዮርጊስ በተለይ በሌሊት ላይ የዳዊት መዝሙርን የቅዱስ ዳዊትን መዝሙር ሲጸልይ የጌታችንን ስም ሲጠራ ኢየሱስ ክርስቶስ እያለ ሲጠራ ሰማችው ንግስቲቱ። ከዛ ጸሎቱን ሲጨርስ ቀረብ ብላ እንደው ቅድም ስትጸልየው የነበረ ጸሎት ስለምንድን ነው ብላ ማንን ነው ስሙን ስትጠራ የነበረ ብላ ጠየቀችው። ቅዱስ ጊዮርጊስ ሰማዕትም ከብሉይ ዘመን ጀምሮ እስከ ሐዲስ ኪዳን ያለውን ተርኮ የጌታችንን ያዳኝነቱን ምስጢር ገልጦ አስተማራት። ከዛ በኋላ ይቺ ሴት በአንተ ሃይማኖት አመንሁ ብላ ለቅዱስ ጊዮርጊስ ነገረችው ማለት ነው። ቅዱስ ጊዮርጊስም እንደዚሁ አበረታቷት፣ አጠንክሯት ሌሊቱ ሙሉ ጸሎቱን ሲጸልይ ሲሰግድ አደረ። ሲነጋ ንጉሱን ህዝቡን ሁሉ ሰብስቦ እንዲሁ ደግሞ በወቅቱ ከተለያዩ የዓለም ሀገራት የተሰበሰቡ ነገስታት ሁሉ ነበሩ እና እነኚህ ነገስታትም ደግሞ የቅዱስ ጊዮርጊስን ስግደት ሊያዩ 70 ነገስታት ናቸው። ተሰበሰቡ፣ ሁሉ እየጠበቁ ነው። ቅዱስ ጊዮርጊስም እንዲመጣ ታዘዘ። መጣ። ከዛ በኋላ በል እንግዲህ ትሰግዳለህ ተባለ። ቅዱስ ጊዮርጊስ በዛ ወቅት ቀደም ብሎ አንድ ሕፃንን ከበሽታ ፈውሶት ነበረ፣ ከህመም። ያን ያዳነውን የፈወሰውን በእግዚአብሔር ታምራት ያዳነውን ሰው ጠራና እና በጌታዬ በኢየሱስ ክርስቶስ ስም እዚህ አጵሎን ላይ ያለህ መንፈስ ርኩስ መንፈስ አዝዣለሁ ና በለው ብሎ ቅዱስ ጊዮርጊስ ላከው። ያን ሕፃንም
ያ ሕፃንም እንዳለው ሲለው ያ መንፈስ ተነስቶ መጣ ማለት ነው። ያን ሰውን ሲያጭበረብር የነበረ የአዳምን ዘር ሁሉ የሚያስተው ለወደፊትም ሁሉ እንዲያሳተ የሚኖረው መንፈስ እሱ እንደሆነ በዛው በፊታቸው ሕዝቡ ሁሉ እየሰማ ለፈለፈ ማለት ነው ያ መንፈስ። ከዛ በኋላ ቅዱስ ጊዮርጊስ ገስጾ ያንን አባረረው። በሕዝቡንም ይኸው እናንተን የሚገዛችሁ እናንተን የሚያዝዛችሁ ይሄ መንፈስ ነው ብሎ አስረዳቸው። በዚህ ጊዜ ንጉሡ ተበሳጨ፣ ተናደደ። ተነስቶም ወደ ሚስቱ ዘንድ ሄዶ የሆነውን ነገር ነገራት። ጊዮርጊስ የሚባል ሰው ያደረገው ይሄ ነው ብሎ ሲነግራት እርሷም ደግሞ በቅዱስ ጊዮርጊስ በጸሎቱ በቅዱስ ጊዮርጊስ ደግሞ በተጋድሎው በእውነተኝነቷ አምና የቅዱስ ጊዮርጊስን አምላክ ጌታችን ኢየሱስ ክርስቶስን ተቀብላ ነበርና እሷም በዛ ሰዓት የቅዱስ ጊዮርጊስ አምላክ ኃያል ነው ብላ መሰከረችለት ማለት ነው። በዚህ ጊዜ በጣም ተናደደ። ልብሱን ሁሉ ቀደደ። ሚስቱንም ወስዶ ብዙ መከራ እንዲያደርሱባት አደረገ። በዚህ ሰዓት ለእስክንድሪያ በጣም ያስጨነቃትና ያሳሰባት አንድ ነገር ነበር። እሱ ምንድነው? የክርስትና ጥምቀትን ሳትጠመቅ በዛ ሁኔታ መሞቷ አስጨንቋት ነበረ እና ቅዱስ ጊዮርጊስን በዛ ሰዓት ያ መከራ እየተቀበለች ምን ይሻለኛል እኔ እኮ ሳልጠመቅ ልሞት ነው ስትለው ቅዱስ ጊዮርጊስ ምን አላት? አይዞሽ አትፍሪ በደምሽ ተጠምቀሻልና ብሎ ቅዱስ ጊዮርጊስ ይህንን ቃል ነገራት። የሚያጽናና ቃል ነገራት ማለት ነው። እግዚአብሔር አምላካችንም ለእርሷ በረከት እንደሚሰጥ መላእክትም እንደሚያጠምቋት የደም ጥምቀትን እንደምትጠመቅ ነገራት ማለት ነው። አንድ ሰው በክርስቶስ አምኖ ከመጠመቁ በፊት ሰማዕት ቢሆን ደሙ ራሱ ጥምቀት ሆኖለት ወደ እግዚአብሔር መንግሥት እንደሚገባ ሰማዕቱ ቅዱስ ጊዮርጊስ አስረዳት። በዚህም ጸንታ ይህች ሴት ሰማዕትነትን ተቀብላለች ማለት ነው። እንግዲህ የቅዱስ ጊዮርጊስ የሌሊቱ ጸሎት መዝሙረ ዳዊት መሆኑ ይህም ድምፅ ፈውስ ማምጣቱ በተለይ አባት እናቶቻችን በየገዳማቱ በየቤቱ በቃላቸው ይዘው ሲጸልዩት የሚውሉት የሚያድሩት ጸሎት ነውና የጸሎቱን ኃይል እንረዳለን። አባት እናቶቻችን ዓይናቸውን ከንባቡ ልባቸውን ከምስጢሩ አስተባብረው ይጸልዩታል። ይህንም አድርገው እንግዲህ በዓለም ላይ ያለው ማንኛውንም ፈተና ሁሉ እየረቱ በቅድስና ወደ ቤቱ እየተመላለሱ ጸንተው በቤቱ የሚኖሩበት መሳሪያ እንደሆነ እሙን ነው። እንግዲህ እንዲህ አይነት ትሩፋት እንዲህ አይነት በረከት ኃይልና ጸጋ የሚያሰጥ መሆኑን ከዚህ ከቅዱስ ጊዮርጊስ እና ከእለእስክንድርያ ቆይታ እንማርበታለን ማለት ነው። ማንም ይሆናል ብሎ የማይገምተውን ድል ነው ቅዱስ ጊዮርጊስ የተቀዳጀው። ንጉሱ ቤት ድረስ ገብቶ ሚስቱን ነው እግዚአብሔር በፈቀደ እግዚአብሔር ባወቀ ወደዛ ሕይወት እንድትመጣ አድርጎ ሰማዕትነት እስከ መቀበል እንድትደርስ ያደረጋት። ከዚች ቅድስትም በተጨማሪ ለሌሎች ብዙ ነፍሳት ቅዱስ ጊዮርጊስ የቆመ ሰማዕት ነው። ዛሬም በሀገራችን ላይ ብዙ ታላላቅ ታምራትን እየሰራ የሚገኝ ነው። የኢትዮጵያ ጠባቂ፣ የኢትዮጵያ ገበዝ ተብሎ የሚጠራ ሰማዕት ነው። እንደሚታወቀው በአድዋ ጦርነት ጊዜ እንግዲህ ምድራውያን የሆኑ ሰዎች በምድር ንስሐ ገብተው ቅዱስ ሥጋው ክቡር ደሙን ተቀብለው ታቦተ ቅዱስ ጊዮርጊስን ይዘው እኛ ሀገራችን ተወሮብን እንጂ የሌላን ሕዝብና የሌላን መንግስት በግፍ ልንመታ ልንወራ አልሄድንም፣ አንተ ግን ቸርነህና ሀገራችንና ሃይማኖታችንን እንድንጠብቅልን እንወጣለን ብለው በሄዱ ጊዜ ከሰማይ ቅዱስ ጊዮርጊስ ሰማዕት ወርዶ ከኢትዮጵያ ሕዝብ ጋር የቆመበትና ይህን ተአምር ያሳየበትም በጠላት እጅም ተመስክሮ ተጽፎ የሚገኝ ታሪክ ነው። እንግዲህ ለሀገራችን ምን ያህል ቅዱስ ጊዮርጊስ እንደቆመ ያሳያል። ይሄ ደግሞ የሚሆነበት ምክንያት ምንድን ነው? እኛ ሰማያዊ የሆነውን ነገር መርጠን ከእግዚአብሔር ጋር ዓላማችንን ስላስተካከልን ነው። ከእሱ ደግሞ በራቅን ቁጥር እግዚአብሔርም እኛን ይተወናል፣ ቅዱሳንም ከእኛ ጋር አይቆሙም። እንዲቆሙ ካስፈለገ እኛ ባስቀድመን በእግዚአብሔር ፈቃድ በእግዚአብሔር መንገድ ልንሄድ እንደሚገባ የሚያስተምር ነው። እንግዲህ በዚህ ዕለት
የምትታሰበው ይቺ ቅድስት ሰማዕት እናት ናት። የንጉሱ ሚስት የነበረች ለእስክንድሪያ ማለት ነው። ስለ ጥምቀቷ ነበር የተጨነቀችው። በተለይ ከዚህ አንድ ትምህርት እንወስዳለን። አለመጠመቋ አሳስቧታል። ቅዱስ ጊዮርጊስ በደምሽ ተጠምቀሻል ብሏታል። ዛሬም በእምነታችን ምክንያት እስከ ሞት ድረስ የሚያደርስ ፈተና ቢመጣብን ታግሰን መቀበል እንዳለብን የሚያስተምር ነው። ንስሐ ሳልገባ ስጋው ደግሞ ሳልቀበል ቄደር ሳልጠመቅ ከነ ኃጢአቴ ብለን ሰማዕትነትን ከመቀበል ወደ ኋላ መመለስ እንደሌለብን የዚች ቅድስት እናት ታሪክ ያስተምረናል። እንግዲህ እንደ ሰማዕቷ የንጉሱ ሚስት ሰማዕትነት ለገጠመው ሰው በወቅቱ ይቀበለዋል እንጂ ንስሐ እስክገባ ልካድ ለጊዜው እሺ ብዬ በኋላ ንስሐ ገብቼ ክርስቲያን ሆናለሁ የሚል አካሄድ በእውነቱ ትክክለኛ እንዳልሆነ ከእሷ እንማራለን። እንግዲህ የዚች ሰማዕት የጸሎቷ በረከት ይደርብን። የኢትዮጵያ ገበዝ ቅዱስ ጊዮርጊስ ሀገራችን ኢትዮጵያን ከጥፋት ሃይማኖታችንን ደግሞ ከምንፍቅና፣ ከሐሰት፣ ከቅጥፈት ይጠብቅልን። ሌላው ሶስተኛው ከ72ቱ አርድእት አንዱ ቅዱስ አጋቦስ ይታሰባል። እንግዲህ ይህ አባት ከ72ቱ አርድእት አንዱ ሆኖ በጽርሐ ጽዮን ለ120ው ቤተሰብ መንፈስ ቅዱስ ሲወርድ ከተቀበሉት መካከል አንዱ ነው። ይሄንን ጸጋ ያገኘ ሰው ነው። በዚህም እንግዲህ የትንቢት መንፈስን እግዚአብሔር አሳድሮበታል። በተለየ መንገድ ጌታችን ካረገ በኋላ ስለ ቅዱስ ጴጥሮስ አንድ ትንቢት ተናግሮ ነበረ። ይሄም ትንቢት ምንድን ነው? የቅዱስ ጴጥሮስን መታጠቂያውን አነሳ፣ ታጠቀበት። ከዛ ከታጠቀበት በኋላ የዚችን መታጠቂያ ባለቤት አይሁድ እንደዚህ ያስሩታል፣ በኢየሩሳሌም ይይዙታል፣ ብዙም ያሰቃዩታል ብሎ ተናገረበት እና እንደተናገረውም ትንቢት ቅዱስ ጴጥሮስ በአይሁዳውያን ተይዞ በኢየሩሳሌም ብዙ ግፍ እንደደረሰበት ያው ታሪክ የመዘገበው ነው። እንግዲህ ይህ አባት በተለይ ከዮናናውያንና ከአይሁድ መካከል ብዙ ሰዎችን ወደ እውነተኛው እምነት የመለሰ ነው። በቀናት የታወሩ አይሁድም በኢየሩሳሌም በድንገት ብቻውን ይዘው ገረፉት። በአንገቱም ገመድ አስገብተው ከከተማው ውጭ አስወጥተው እየጎተቱ ነፍሱ እስክታልፍ ድረስ ነው በድንጋይ የወገሩት። ያን ጊዜም ከሰማይ ብርሃን ወርዶ በስጋው ላይ እንደ ምሰሶ ተተክሎ ቆመ። ሕዝቡም ሁሉ ይህንኑ አዩ። በተለይ ከሕዝቡ መካከል አንዲት ሴት፣ ይቺ ሴትም ልቧ ቅን የነበረች ናት ይላታል። ሽንገላ የሌለባት፣ ቅናት፣ ጠብ የመሳሰሉት ክፋቶች ሁሉ የሌሉባት ሴት ነበረች። ይህች አይሁዳዊት ሴት የኦሪትን ሕግ እየጠበቀች የምትኖር ነበረች እና ብርሃኑ ሲወርድለት አይታ ይህ ሰው በእውነት እውነተኛ ነው ብላ ምስክርነትን ሰጠች። ይሄም ምስክርነት በተናገረች ጊዜም ያ ብርሃንም እርሷም ላይ ደግሞ እንዲሁ ወረደ። ያን ጊዜ የተናገረችው ነገር አለ። ምን አለች? እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር ልጅ በሆነ በጌታ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብላ አመነች። ይህም ባለች ጊዜ እግዚአብሔርንም በከፍተኛ ድምፅ ባመሰገነችው ጊዜ አልቻሉም። የቆሙት ሰዎች በድንጋይ ወግረው ገድለዋታል። ሰማዕትነትንም በዚሁ ተቀብላለች ይህች ቅድስት ሴት ማለት ነው። እንግዲህ ቅዱሳን የተጋድሏቸው ምንጭ ራሱ እግዚአብሔር ነው እንደሚታወቀው። በእነርሱ ተጋድሎ ደግሞ እግዚአብሔር ታምር ያደርጋል። እንግዲህ ይቺ ሴት እግዚአብሔርን ያየችው በቅዱስ አጋቦስ በኩል ነው። ቅዱሳን ማለት እግዚአብሔርን የምናይባቸው መነጽሮቻችን ናቸው፣ አርአያዎቻችን ናቸው። ከነሱ የምንማራል። እውነትን የሚገልጡልን በቅርብ የምናገኛቸው ናቸው። እንግዲህ በቅርብ ጊዜያት የዚህ ምስጢር በኑፋቄ የጠፋባቸው ሁሉ ቅዱሳንን በማንሳት የእግዚአብሔር ማዳን የሚጋፉ ኃይሎች እንደሆኑ አድርገው ሊሰብኩ ይሞክራሉ። ይሄ በእውነቱ አለመታደል ነው። እነርሱ እኮ የእግዚአብሔርን ፈቃድ የፈጸሙ እግዚአብሔርም የሚወዳቸው ናቸው። እግዚአብሔር ለሰጣቸው ሕግ ታምነው የተገኙ፣ እኛም ደግሞ ለዛ እንድንታመን እንደነሱ ለካ መታመን ይቻላል ብለን እንድናይ የምናይባቸው ናቸው። ማያዎቻችን ናቸው።
እና እነሱን እግዚአብሔርን ከቅዱሳን መነጠል ይሄ በጣም የሚያሳዝን ነገር ነው። እግዚአብሔርን ቅዱሳንን ከእግዚአብሔር መነጠል አይቻልም። እግዚአብሔር የሰጣቸውን ሕግ ጠብቀው ሄዱ። እግዚአብሔር ደግሞ ያን በማድረጋቸው ቃል ኪዳን ሰጣቸው። እናንተ ይህን አድርጋችሁ ተጋድላችሁልኛል እና ለሕጌ ለትእዛዜ ጸንታችኋልና እናንተ ይህን ስለተደረገላችሁ እኔ ደግሞ ለእናንተ ይህንን የምትታሰቡበት ለዘላለም ይህን አደርግላችኋለሁ ብሎ ያደርግላችኋል። እንደው ምሳሌ እንኳን ብንወስድ ለምሳሌ አቡነ ሐራ ድንግል ካረፉበት መቃብር ላይ በየዕለቱ እስከ ዛሬ ድረስ ከመቃብራቸው ላይ እምነት ይፈልቃል። ዛሬ ይታፈሳል፣ ነገ ይሞላል። ይሄ ለዘላለም የሚኖር ነው። ይሄ ለምንድን ነው እንደዛ የሚሆነው? እግዚአብሔር ቃል ኪዳን ስለሰጣቸው። እነኚህ ቅዱሳን ለእግዚአብሔር ታምነው ተጋድለው ስለተገኙ ይህችም ሴት እንግዲህ በቅዱስ አጋቦስ በኩል እግዚአብሔርን አገኘች ማለት ነው። በሰማዕትነት እስከምትሞት ድረስ ታመነች ማለት ነው። እና የቅዱሳኑ አሰራር ይህን ይመስላል። አምላካችን እግዚአብሔር የቅዱሳንን ስራ የምናይበትን ዓይን ያብራልን። የቅዱስ አጋቦስ የጸሎቱ ረድኤትና በረከትም ከሁላችን ጋር ይሁን። እንግዲህ አራተኛው የሀገረ ሜራ ኤጲስቆጶስ የነበረው ቅዱስ ኒቆላዎስ ሳንታ ክላውስ ተብሎ የሚጠራው ማለት ነው። በምዕራቡ ዓለም የገና ሰሞን አካባቢ በተለይ የተለመደ ነው። እንግዲህ እርሱ ቤተክርስቲያንን የባረከበት በዓልም ይታሰባል። ረቡዕ ሚያዝያ 15 ማለት ነው። እንግዲህ ይሄ አባት ቅዱስ ኒቆላዎስ እናትና አባቶቹ በልጅ ለመውለድ ፈልገው ለብዙ ዘመናት እግዚአብሔርን እየለመኑ የኖሩ ናቸው። እንደ ቅድስት ኤልሳቤጥና እንደ ካህኑ ዘካርያስ ማለት ነው። በኋላ አልሳካ ብሏቸው ተስፋ ቆርጠው ነበረ። እድሜያቸው አልፎ ስለነበረ ማለት ነው። በስተርጅና ግን እግዚአብሔር የተባረከ ልጅን ሰጣቸው። በተወለደ በአጭር ጊዜ ቆሞ እግዚአብሔር አምላኩን የሚያመሰግን በአጭር ጊዜም ትምህርቱን ሁሉ አጠናቆ የሐዋርያቱን ትምህርት የጨረሰ አባት ነው። በሕፃንነቱም ረቡዕና ዓርብን እስከ 9 ሰዓት ድረስ በመጾም እንግዲህ እግዚአብሔር ምርጥ የሆነ መሆኑን በልጅነቱ ያሳየ አባት ነው። በኋላም ለአንድ ገዳማዊ አባት ያስተምረው ዘንድ ቤተሰቦቹ ሰጡት። ይህም አባት እያስተማረ አኖረው። በዛም በገዳም ውስጥ ሆኖ በጾም በጸሎት በስራ ሁሉ በስግደትና በመልካም ምግባራትም ጸንቶ ታላቅ ተጋድሎን እያደረገ ኖረ ማለት ነው። ይህ አባት በ9 ዓመቱ ቅስና ተሹሟል። ሕሙማንን የሚፈውስ ለችግረኞች የሚረዳ ታምራትን የሚያደርግ አባት ሆኗል። በነበረበት ሀገር አንድ ባለጸጋ የነበረ በኋላ ግን የሚላስ የሚቀመስ ያጣ ሰው ነበረ። የሚኖርበት ሀገር ማለት ገዳም ሄዶ በትምህርት የነበረበት ቦታ ማለት ነው እና ከቤተሰቦቹ እዛው ቅርብ ስለሆነ እዛ ቦታ ላይ ነው እንግዲህ ይሄ ባለጸጋ የነበረ በኋላ ግን ድሃ የሆነ ሰው የገጠመው። ይሄ ሰው ድሃ በመሆኑ ምክንያት የገጠመው ችግር ነበረ። 4 ሴቶች ልጆች ነበሩት። እነርሱ መዳር ይፈልጋል። በአገሩ ባህልና ስርዓት ደግሞ ሴት ልጅን ሲድሩ የሴት ልጅ ቤተሰቦች ናቸው ጥሎሽ የሚጥሉት እና ልጆቹን 4ቱንም ሴቶች ልጆች ማጋባት አልቻለም። ለምን? ጥሎሽ የሚጥለው ሀብትና ንብረቱ የለውም ማለት ነው በወቅቱ። እና ይህ ፈተና ስለገጠመው ሰይጣን ደግሞ አንድ ነገር አሳሰበው። እሱ ምንድን ነው? ልጆቹን በስጋዊ ለዝሙት እየሸጠ በእነርሱ ገቢ እንዲያገኝባቸው ነው ያሳሰበው። ይሄ በጣም አሳዛኝ የሆነ ነገር ነው። ይህንን አሳስቦት ወደ ስራው ሊገባ ሲል ለእኚህ አባት ለአባ ኒቆላዎስ እግዚአብሔር መንፈስ ቅዱስ ገለጠላቸው። እንግዲህ የዚህን ሰው ችግርና ሁኔታውን ሁሉ ተረዱ ማለት ነው። በዚህም ጊዜ ከቤተሰቦቹ ሀብት ጠይቆ 100 የወርቅ ዲናር ወስዶ በሌሊት ማንም ሰው ሳያየው ከበሩ ስር አስቀምጦለት መጣ ማለት ነው ለዚህ ሰው። ያም ሰው በሩን ከፍቶ ወጥቶ ሲሄድ መስኮቱን ሲያይ ከስሩ ያንን ብር አገኘ፣ ያንን ገንዘብ አገኘ። ወስዶ የመጀመሪያ ታላቂቱን ልጁን አጋባ።
ከዛ ትንሽ ቆይቶ ደግሞ እንደዚሁ ለሁለተኛዋ ልጁ አደረገ። ለሶስተኛዋም ይሄን ሁሉ ካደረገለት በኋላ ለአራተኛዋ ጊዜ ግን ከመሆኑ በፊት ይህ አባት ለመሆኑ ይህን የተቀደሰ ስራ የሚሰራ የእግዚአብሔር ሰው ማን ይሆን? ይህንማ ማየት አለብኝ የሚል ሐሳብ በልቡ አደረበት። ከዛ በኋላ ሌሊቱን ሁሉ ተቀምጦ የሚጠባበቅ ሆነ። ሲጠባበቅ አባ ኒቆላዎስም እንደተለመደው ለአራተኛ ጊዜ ወርቁን ሲያስቀምጥለት በዛ ቦታ ወስዶ ይህ አባት አገኘው። ወድቆም ሰገደለት። ከገንዘብና በኃጢአት ከመውደቅ አድነኸኛልና ዋጋ እጅግ ፍጹም ነው ብሎ ደጋግሞ አመሰገነው ማለት ነው። እና ይህ አባት አባ ኒቆላዎስ በአካባቢው በዛፉ ላይ አድረው በሰውየው ላይ መከራ ያመጡበትን አጋንንት ወዲያውኑ ገስጾ አባረራቸው። በዚያ የነበሩ ሕመምተኞችንም ፈወሳቸው። ጥቂት እንጀራም በአካባቢው የነበረውን አበርክቶ ለብዙ ሕዝብ ልክ በወንጌል ላይ ጌታችን እንዳደረገው ሁሉ መገበ ማለት ነው። ትራፊውንም ብዙ ሆነ። አሁን እዚህ ውስጥ የምንመረው በጣም የሚገርም ነው። ይሄን ሁሉ ሲያሳስቡት የነበሩት ወደ ክፉ ስራ ሲመሩት የነበሩት ሀብቱን ባዶ ያደረጉ ያራቆቱት ሁሉ እርኩሳን አጋንንት ናቸው። ሰው በጸሎት የማይኖር ከሆነ የማን ማደሪያ ይሆናል? የእርኩሳን አጋንንት ማደሪያ ይሆናል። የእግዚአብሔር ማደሪያዎች መሆን ካልቻል ከዛ በኋላ ማደሪያ ምን ሆነው? የሰይጣን ነው። የሰይጣን ማደሪያ ከሆን ደግሞ እነሱ ክፉ ሀሳብ እንድናስብ፣ ክፉ ግብር እንዲኖረን፣ መልካም የሆነ ነገራችን ሁሉ እንዲጠፋ ነው የሚሆነው። ይሄንኑ ነው ያደረጉበት። መልካሙን ነገር አጥፍተው ሲጨርሱ፣ ሀብቱን ሲጨርሱ፣ ከዛ በኋላ ደግሞ አካልና ሰውነትን ወደ መሸጥ አስተሳሰብ ነው የወሰዱት። እና ይህን ሁሉ ሲያደርጉት የነበረው ዛፍ ላይ ሆነው በአካባቢ ያሉ አጋንንት ናቸው። እኒህን ነው በመንፈሳዊ ዓይን አይቶ ቅዱስ ኒቆላዎስ ያስወገዳቸው ማለት ነው። እና እንደዚህ አይነት ፈተናዎችን ዛሬም ባለንበት ዘመን በእኛም ሕይወት ውስጥ ስላሉ እግዚአብሔር እንዲረዳን ቅዱሳኑን መከታ አድርገን እነርሱን እየተማጸንን እንዲህ አይነት ፈተናዎች እንድናልፍ እግዚአብሔር ይርዳን። እንግዲህ ይሄ ከሆነ በኋላ አባ ኒቆላዎስ በተደጋጋሚ ራእይ ያይ ነበረ። ይሄ ምንድን ነው? የሀገረ ሜራ ኤጲስቆጶስ እንደሚሆን ነው ያየው የነበረው ራእይ። በተለይ 3 የተለያዩ ራእዮችን አይቷል፣ ተመሳሳይ ስለሆነ ነገር። አንደኛው የክህነት ልብስን ብርሃን የለበሰ ሰው በዙፋን ላይ ተቀምጦ በራእይ አይቶታል። ይሄ የክህነት ልብስ የለበሰን ብርሃን የለበሰውን ሰው ያየው የተናገረው ቃል አለ፣ እያየው ማለት ነው። ምንድነው ያለው? ይህንን የክህነት ልብስ ልበስና በዙፋኑ ተቀመጥ ብሎ ሲነግረው ሰምቷል። አንደኛ ያየው ራእይ ይሄ ነው። ሁለተኛው ደግሞ አምላክ ቤዛዊት ዓለም ተገልጣለታለች። የክህነት ልብስን ስትሰጠው ጌታችን ወንጌልን ሲሰጠው ደግሞ እንዲሁ ለሶስተኛ ጊዜ አይቷል። አምላክም የክህነት ልብስን ሰጥተዋለች፣ ጌታችንም ወንጌልን ሰጥቶታልና የሀገረ ሜራ ኤጲስቆጶስ በሞተ ጊዜ የእግዚአብሔር መልአክ ለሮሜው በወቅቱ የነበረው ጳጳስ ተገለጠለት እና ምን ብሎ ነገረው? ስለ አባ ኒቆላዎስ ጳጳስ መሆን እንዳለበት ነገረው፣ አስረዳው ማለት ነው። ማን እንደሆነ ምንነቱንም ገልጦ በሀገረ ሜራ በሜራ ሀገር ውስጥ እንዲሾም ትእዛዝ ሰጠው ማለት ነው። በዚህም ሁኔታ አባ ኒቆላዎስ የሀገረ ሜራ ኤጲስቆጶስ ሆነ። እንግዲህ ይህም የሆነው ክርስቲያን ጠሉና ጨካኝ የነበረው ንጉሥ ዲዮቅልጥያኖስ በነገሰበት ዘመን ነው እና ስለ አባታችንም በሰማ ጊዜ በወቅቱ አስይዞ ብዙ መከራ አድርሶበታል። ጌታችንም እየረዳው እየፈወሰውም ከሕማሙም ብዙ ዓመታትን በእስር ቤት ቆይቷል። ከዛ ንጉሱ ሞቶ ሌላም ንጉስ ነግሶ ከዛ ቀጥሎ በምትኩ መልካም ደገኛ የሆነ ንጉስ ቆስጠንጢኖስ በነገሰ ጊዜ በክርስትና እምነታቸው የተንገላቱ የታሰሩትን ሁሉ ሲያስፈታ ይህም ቅዱስ አባት ተፈቷል። ወደ መንበረ ሲመቱም ተመልሶ ሕዝቡን ሲያገለግል ኖሯል እና በጣም በኒቂያ ጉባኤም ራሱ በ325 ማለት ነው ከነበሩ 318 ሊቃውንት አርዮስን ካወገዙ ሊቃውንት መካከል ይሄ ቅዱስ አባት አንዱ ነው። እንግዲህ ከዚህ ጻድቅ አባት ተጋድሎ የምንማረው ቅዱሳን ሰዎችን
በአጋንንት የተሸነፉ ሰዎችን ለማዳን እንዴት እንደሚጠቀምባቸው ነው። ባለጸጋው በአጋንንት አሰራር ሀብቱን አጥቷል። ክፉ ምክርም ተመክሯል። የከበደም ኃጢአት ሊሰራ ፈልጓል። እንግዲህ ይህንን አይቶ እግዚአብሔር ደጉን አባት ወደዚህ አባት ላከለት፣ ልቡንም መለሰው። ለዚህ ቅዱስም ተንበረከከለት። የፍቅር የልብ መንበርከክ፣ ቅዱሱን ደግሞ እግዚአብሔር ሁሉንም ገለጠለት። ይህ በእውነቱ የሚደንቅ የእግዚአብሔር ስራ ነው። እነኚህ ወላጆች ልጅ ሳይወልዱ ለብዙ ዓመታት ታግሰው በኋላ ግን ዘመናቸው ካለፈ በኋላ እንዲወልዱት ያደረገው እግዚአብሔር አምላካችን እንግዲህ ለዚህ ስራ ነው ማለት ነው፣ ነበር ማለት ነው። ምክንያቱም እግዚአብሔር አሰራሩ ረቂቅ ነው። ቅዱስ ዳዊት እኮ አቤቱ ስራ እጅግ ብዙ ነው፣ ሁሉን በጥበብ አደረግክ እያለ በመዝሙር 104 ቁጥር 24 ላይ ያመሰግናልና ለዚህም ነው በነገራችን ላይ በምዕራቡ ዓለም የገና አባት እየተባለ ሳንታ ክላውስ እየተባለ የሚጠራው ይህ አባት ነው። በእርግጥ ለምን ከገና ጋራ እንደተገናኘ አይታወቅም የገና አባት የተባለውም። ነገር ግን በገና ሰሞን ዛፍ የሚያደርጉት ከዛፉም ዙሪያ ስጦታ የሚያስቀምጡት መሰረቱ ይህ ነው። ምክንያቱም ይህ አባት ስጦታውን እየወሰደ ለዛ በሰይጣን ለተሸነፈ ሰው በቤቱ ውስጥ በጨለማ ሆኖ ማንም ሰው ሳያየው እየወሰደ ያስቀምጥለት የነበረው በዛ መንገድ ነው እና ዛሬም ተደብቆ ሳንታ ክላውስ የሚባለው ሕፃናቱ እንዳይለዩት ማን እንደሆነ ግን ስጦታ ምናምን ይሰጣቸዋል። ታሪኩና ትውፊቱን ብንጠይቃቸው ግን ምዕራባውያኑም ራሳቸው ብዙዎቹ ይህንኑ የሚገልጡትና የሚያብራሩት የሉም። ክርስትናውንም ስለማይፈልጉት ማለት ነው ብዙዎቹ እና ዛሬም ይሄንን ሲደረግ ትርጉም አልባ በሆነ መንገድ በመሆኑ እኛ ከሱ የምንወስደው ምንም ነገር የለም። እኛ ደግሞ ምንም ሳይገባን በተለይ አርቲፊሻል ዛፍ በገና ጊዜ በየቤታችን የምናስገባው ምንም ሃይማኖታዊ ትውፊትና መሰረት የሌለው ነገር ነው። ይህንን ማድረጉ ተገቢ አይደለም። እኛ ገና ብለን የምናከብረው የጌታችንን መወለድ የጌታችንን ልደት ነው። የጌታችንን መወለድ የሚያሳስቡ ነገሮችን ደግሞ ማድረግ ተገቢ ነው። እርሱን ስናደርግ ነው የሚያምርብንም። ጌታችን ለድሆች ለችግረኞች እንደረዳው እኛም ለድሆች በመመጽወት ለራቦ በማብላት ለተጠማ በማጠጣት በመሳሰሉት እንጂ ምንም ትርጉም የሌለውን ብልጭልጭ ነገር በማድረግ የምናገኘው መልካም ነገር የለምና በተለይ ጥንቃቄ እንድናደርግ በዚህ ረገድ መልእክቴ ነው። እነ ቅዱስ ኒቆላዎስን ደግሞ ታላቅ ጻድቅ አባት ነው። በተለይ ስጦታ ስርዓትን ለሌሎች ማሰብን በአጋንንት ኃይል ለተያዙ ሰዎች መጸለይን በቅድስና ኖሮ ሌሎቹም በቅድስና እንዲኖሩ ማበርታት ማድረግን ያስተማረ ቅዱስ አባት ነው። ነገር ግን የገናን ስርዓት በዚህ መንገድ መቀየር ለእኛ ምንም ትርጉም አልባ እንደሆነ ማስመር እፈልጋለሁ። እንግዲህ በዚህች ዕለት አቡነ ኒቆላዎስ ቤተክርስቲያንን ባርከው ያከበሩበት በዓል ነው የሚታሰበው። የጥበብ ባለቤት አምላካችን እግዚአብሔር በቅዱሱ ጸሎት ሁላችንንም ይማረን። ሚያዝያ 16 ሐሙስ የቅዱስ ዮሐንስ ረድ የነበረው የበአርማ ሀገር ኤጲስቆጶስ ቅዱስ አንቲቦስ በሰማዕትነት ያረፈበት ነው። እንግዲህ ጻድቅ አባት መከራን የተቀበለው ኢየሩሳሌምን ባፈረሳት አይሁዳውያንን እንደው የሚታይ ሰው ከሀገሩ እስኪጠፋ ድረስ ያጠፋቸው ከእስራኤል መንግስት ትውልድ የሆኑትን ደግሞ ሰዎች ብዙዎቹን የገደለ ሰው ነው። ይሄም ደግሞ የአስባስያኖስ ልጅ ግማትያኖስ ይባላል። እንግዲህ መከራውን የተቀበለው በዚህ ሰው እጅ ነው ማለት ነው። የቅዱስ ዮሐንስ ረድ ቅዱስ አንቲቦስ ማለት ነው። ከዛ በኋላ ቅዱስ አንቲቦስን ይዞ ግማትያኖስ ንጉሱ ክርስቶስን ሊያስክደው ፈለገ። ብዙ ደከመ። ነገር ግን ቅዱስ አንቲቦስ ይህንን ሊሰማው አልቻለም። ከዛ በኋላ ከናስ በተሰራ በጋን ውስጥ ወይም ላመፈጅ ተብሎ በሚጠራ ግዙፍ የሆነ ጋን ውስጥ ነው ያስገባው።
እዛ ውስጥ አስገብቶ ከበታቹ እንጨት አስደርጎ በጉልቻ ላይ አስቀምጠው እሳት ነው ያነደዱበት። በውስጡም ሆኖ እየጸለየ እግዚአብሔርን ለመነው። እግዚአብሔርም ስሙን ለሚጠሩ መታሰቢያውን ለሚያደርጉ ከነፍስ ከስጋ ደዌ እንዲፈውሳቸው ነው እግዚአብሔርን የለመነው። በድኑን ሲጥሉት ምዕመናን አንስተው በታላቅ ክብር አሳርፈውታል። እንግዲህ ከዚህ ቀደም በእስር ቤት እያለ ከወንጌላዊ ዮሐንስ ዘንድ እየተላከ ቅዱስ ዮሐንስን የሚያጽናናውና የሚያረጋጋው ቸር ጠባቂ እረኛና ታማኝ አገልጋይ ካህን ወደ ነበረው ሰው መልእክት አድርሶ ነበረ። እንግዲህ በሰማዕትነት እንደሚሞት ከከበሩ ሐዋርያትና ሰማዕታት ጋር እንደሚቆጠር ከስጋው ጣፋጭ የሽቱ ቅባት እንደሚፈስ በእምነት ደግሞ ለፈለገው ሁሉ በረከት እንደሚያገኝ ከስጋ ደዌም ከስጋ ነፍስ ከስጋ ደዌም እንደሚፈወስ ይሄንኑ እግዚአብሔር ነግሮታል ለዚህ ቅዱስ አባት። ይህን ሁሉ ቃል ኪዳን ይህን ሁሉ ነገር ከፈጸመለት በኋላ በሰማዕትነት በዚህ ሁኔታ አርፎ እነኚህም ሕዝቦች ወስደው አሳርፈውታል፣ ቅዱስ ስጋውን ማለት ነው። የዚህ ቅዱስ ተጋዳይ ሐዋርያ በረከቱ ይደርብን፣ በጸሎቱም አምላካችን እግዚአብሔር ሁላችንንም ይማረን። ሌላው ሚያዝያ 17 ዓርብ የሚታሰበው የቅዱስ ዮሐንስ ወንድም የዘብዴዎስ ልጅ ሐዋርያው ያዕቆብ በሄሮድስ እጅ ሰማዕትነትን የተቀበለበት ነው። እንግዲህ የቅዱስ ዮሐንስ ወንድም ቅዱስ ያዕቆብ እንደምናውቀው ወንጌልን በብዙ ሀገራት አስተምሯል። በተለይ በእስያ ሀገር አስተምሮ ከእስራኤል 12ቱም ነገድ ወደ ተበተኑት ሕዝብ ሄዶ ነበረ። እዛም ሄዶ ሰበከ፣ አስተማረ፣ መከራቸው፣ ገሰጻቸው። በፊት ከማስተማሩ በፊት በጣዖት ያመልኩ የነበሩትን በሱ አምልኮ መኖር ጀምረው የነበሩትን አሁን ግን በትምህርቱ ደስ ብሏቸው እንዳዘዛቸው አስራት በኩራትና ቀዳማይትን ለቤተ ክርስቲያን የሚያወጡ እንዲሆኑ አድርጓቸዋል። ችግረኞቹንም ይረዱ ነበር ከእርሱ ተምረው። ይህንንም ሄሮድስ በሰማ ጊዜ በጣም አዘነ፣ ተቆጣ። ሐዋርያውንም አስቀርቦ አንተ ነህ እንዴ መባ እንዲያወጡ የምታዝዝ ብሎ ጠየቀው። ቅዱስ ያዕቆብም አዎ እኔ ነኝ ያለው። በዚህ ጊዜ ራሱ ሄሮድስ በሰይፍ አንገቱን መትቶ ቆርጦታል ማለት ነው። በኢየሩሳሌምም ይሄ በተፈጠረ ጊዜ ብዙ ሽብር ሆነ፣ ብዙ ሁከት ተፈጠረ። በሱም አልበቃውም፣ ቅዱስ ጴጥሮስንም አሰረው። ያሰረበት ምክንያትም ከፋሲካ በዓል በኋላ እንደዚሁ እንደ ሐዋርያው ቅዱስ ያዕቆብ ሊገድለው አስቦ ነበረ። እግዚአብሔር ግን ቀድሞታል። የእግዚአብሔር መልአክ ሄሮድስን ቅዱስ ጴጥሮስን ከመግደሉ በፊት ቀስፎታል ማለት ነው። እና እንደውም በጣም የሚያሳዝነው አሟሟቱ ተበላሽቶ ሞተ ነው የሚለው ራሱ። እንግዲህ የቅዱስ ያዕቆብን ስጋ ምዕመናን ወስደው ገንዘው በጥሩ አኳኋን በቤተ መቅደስ ውስጥ ቀብረውታል። እንግዲህ ከዚህና ከሌሎችም ሐዋርያት ሕይወት የምንማረው ጌታችን ለሰጣቸው ወንጌልን የመስበክ አደራ አንዳች ኢንች ፈቀቅ ሳይሉ ታምነው ቃሉን በማቀበላቸው ብዙ መከራ እንደተቀበሉ ነው። ለእኛም የተከፈለልን ዋጋ ምን ያህል ውድ እንደሆነ እንማርበታለን። በዚህም ስራቸው እውነተኛዋን አስተምህሮ ዛሬ ድረስ ላለነው ለእኛ ለማድረስ ችለዋል ማለት ነው። የሐዋርያው ቅዱስ ያዕቆብ በረከት በሁላችንም ላይ ይደር። እንግዲህ ሚያዝያ 18 ቅዳሜ የመጨረሻው በጨካኙ ዲዮቅልጥያኖስ ዘመን ቅዱስ ሱስንዮስ የሚባል ጻድቅ ክርስቲያን ሰው አገልጋይ የነበረ አውሳቢዮስ የሚባል ሰማዕት የሆነበት ነው። ንጉሱም በጣዖቱ ባለማምለኩ ይዞ ብዙ አሰቃይቶታል። ያኔም አውሳቢዮስ የሚባል ሌላ አገልጋይ እንዳለው እርሱም ክርስቲያን እንደሆነና በንጉሱ ጣዖት እንደማያመልክ ነገሩት። በዚህም ምክንያት አስጠርቶ አስመጣው። እምነቱንም በጠየቀው ጊዜ በክብር ባለቤት በጌታችን ታመነ። እርሱም ብዙ አባበለው፣ አልተቀበለውም።
ገሰጸውም። አሁንም አልተቀበለው። እንደውም እርሱ ራሱ እውነተኛውን አምላክ ትቶ በጣዖት የሚያመልክ በመሆኑ ምክንያት ንጉሱን ራሱ ገሰጸው። በዚህ ጊዜ ንጉሱም በብስጭት ሆኖ ራሱን በሰይፍ እንዲቆርጡ አዝዞ ይህንኑ ፈጽመውበታል ማለት ነው። እንግዲህ ከጌታው ከሱስንዮስ ቀድሞ ነው ይሄ አባት ሰማዕት የሆነው። እንግዲህ የሰማዕቱ በረከት ይህንን ከምንሰማው ከሁላችን ጋራ ይሁን። ሌላው በእናቱ እህት በአክስቱ ማለት ነው እጅ ያደገው በእንዴናው በሚባል ሀገር የሚኖር የነበረ ጻድቅ አባት አባ ጴጥሮስ በሰማዕትነት ያረፈበት ነው። እንግዲህ ይሄ እንዴናው የሚባለው ግዛት የዲዮቅልጥያኖስ የአስተዳደር ክልል ነው። በዚህ ክልል ውስጥ ነው እነኚህ ሰው አባቶች የተወለዱት። እንግዲህ አክስቱ በሕፃንነቷ ይቅርታ አክስቱ በሕፃንነቱ ወስዳ በዕድሜ እኩያው ከሆነ ልጇ ጋራ አሳድገዋለች። የልጇ ስም ብሶይ ይባላል። እንግዲህ 7 ዓመት ሁለቱም በሆናቸው ጊዜ እሷም ልጅና የእህቷ ልጅ ማለት ነው ቅዱስ ጴጥሮስ ሰማዕቱ ጴጥሮስ እና ልጇ 7 ዓመት በሆናቸው ጊዜ መንፈሳዊ ትምህርትን ያስተምራቸው ዘንድ ለመምህር ሰጥታቸዋለች። የቤተ ክርስቲያንን ትምህርት ሕጉንም ሁሉ አስተምሯቸዋል። በጾምና በጸሎትም እየተጋደሉ ነው እነኛ አባቶች የኖሩት። ከዕለታት አንድ ቀን ቅዱስ ገብርኤል መልአክ ተገለጠላቸውና ሁለቱም ሰማዕትነት እንዲቀበሉ አበሰራቸው። ከጥቂት ጊዜ በኋላም የእንዴናው ገዥ የነበረው አርያኖስ ይባላል አስቀርቦ ለጣዖት እንዲሰግዱ አስገደዳቸው። እነርሱ ግን አልተቀበሉትም። ከዛ ይህንን ባደረጉ ጊዜ በእንጨት ላይ ባላ ያለው እንጨት ላይ እንዲሰቅሏቸው አዘዘ። ሰቅለውም ደማቸው እስኪፈስ ድረስ እንዲያሰቃዩቸው አዘዘ። ብዙ መከራ ደረሱባቸው። አባ ጴጥሮስም በጸሎት በጾም በስግደት የደከመ ሰውነቱ እዛ ባሰቃዩት ጊዜ በእውነቱ ተሰማው ይላል። የእግዚአብሔር መልአክ ግን አበረታቱ አስነሳው። አባ ብሶይንም ከታሰረበት ሌላ እስር ቤት በየቦታው በታትነው አስረዋቸው ነበርና በቅጽበት አምጥቶ እግዚአብሔር መልአክ ሁለቱን አገናኝቷቸዋል። አብረውም ጸሎት አድርገዋል። ከሰማዕትነት ከመቀበሉ በፊት በሰማያዊት ኢየሩሳሌም ሁለቱንም እንዲሰበስባቸው እግዚአብሔር ጸልየዋል። እነሆ ከሰማይም ቃል ሰምተዋል። ቃሉም እነሆ ተጋዳዮች ሆይ በሰማይ በብዙ ጉባኤ መካከል ትኖራላችሁና ሰላም ይሁንላችሁ፣ ስጋችሁም በምድር አይለያይም ብሎ ሰማያዊ ቃል ነግሯቸዋል። አባ ብሶይንም እግዚአብሔር መልአክ በቅጽበት ነጥቆ ወደ እስር ቤቱ መልሶታል። ከዛ አባ ጴጥሮስን ወታደሮቹ መጥተው ራሱን በሰይፍ ቆርጠውታል። ስጋውንም በእንጨት ላይ ሰቅለውት ነበረ። ነገር ግን አባ ብሶይ ከእስር ቤቱ ጠባቂዎች ለምኖና አስፈቅዶ በሌሊት ጸጥ ባለበት ሰዓት ከእስር ቤት ወጥቶ የአባ ጴጥሮስን ስጋ ወስዶ ከተጣለበት እንጨት ላይ ሽቱ ቀብቶ ገንዞም በስውር ቦታ ቀብሮታል። እንግዲህ ይህንን እያደረጉ ቅዱሳን አባቶቻችን ቅድስት ቤተክርስቲያን እስከዚህ ድረስ አድርሰውልናል ማለት ነው። አምላካችን እግዚአብሔር ሁላችንንም በሰማዕታቱ ጸሎት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።